አንዲት ሴት ምግብ እየበላች ባለችበት ወቅት በባሏ ወንድም 6 ጊዜ በጥፊ ተመታች። ደካማው ባሏ ግን ምንም አልተናገረም። እንዲያውም እንዳላየ ሆኖ ዝም ማለት መረጠ። ይህ ድርጊት ልቧን ሙሉ በሙሉ ሰበረው። እዚህም በቤቷ ውስጥ እንደ ጥገኛ ለሚኖሩትና ውለታ ቢስ ለሆኑት ለነዚህ ሰዎች የማይረሳ ትምህርት ለመስጠት ወሰነች። ቤቱን በዝቅተኛ ዋጋ ለአንድ የጉልበተኞች ቡድን መሪ በሚስጥር ሸጠችው። ከዚያም ለወላጆቿ ቤት እንደምትሄድ ሰበብ በመደርደር ዕቃዋን ጠቅልላ ወጣች። የባሏ ወንድም ቤተሰቦች ይህንን ሲያዩ እጇን የሰጠች መስሏቸው ነበር። ነገር ግን በቅርቡ ከፍተኛ ዋጋ ልታስከፍላቸው እንዳቀደች ምንም አላወቁም። ጋብቻዋ እንደተጀመረ አካባቢ ነበር ምንም የሌለ ባሏ ወንድም ከሚስቱ ጋር ለመኖር የመጣው። ለጥቂት ቀናት ብቻ እንደሚቆዩ ቢናገሩም ባሏ ግን እሷን ሳይጠይቅ እዚያው እንዲኖሩ ተስማማ። በመሆኑም የባሏ ወንድም ቤተሰቦች ለዓመታት እዚያው ተቀመጡ። በነፃ እየበሉና እየጠጡ እዚያው ልጅ ወለዱ። ሴቲቱም ለእነርሱ እንደ ነፃ አገልጋይ ሆነች። የዕለት ተዕለት ሕይወታቸውን ከመምራት ባለፈ የባሏ ወንድም ወደ ቤት የሚያመጣቸውን መጥፎ ጓደኞች ጭምር ትታገስ ነበር። በአንድ ወቅት የባሏ ወንድም ልጅ የሷን ሊፕስቲክ ወስዶ ግድግዳው ላይ ሲቀባበት ወላጆቹ ልጃቸውን እንዲቆጣጠሩ ስትጠይቃቸው እነርሱ ግን አንድ ሊፕስቲክ ምን ያደርጋል፣ ልጃችን ነገ ሰዓሊ ሲሆን ከዚህ በላይ ይገዛልሻል በማለት አፌዙባት። እንዲያውም አማቷና ባሏ ጭምር ለጥቃቅን ነገሮች ዝም ብለሽ አትጨቃጨቂ ብለው ገሰጿት። እሷም በዚህ በጣም ተሰማት። ለባሏ ቤቱ በሰው ብዛት እንደተጨናነቀ ስትነግረው የባሏ ወንድም እንዲወጡ የፈለገች መሆኑ ገባው። በንዴትም እየጮኸ እኔ በወንድሜ ቤት የፈለኩትን ያክል መቆየት እችላለሁ በማለት ደጋግሞ በጥፊ መታት። ባሏ ግን አሁንም ምንም አላደረገም። እንዲረዳት ፈልጋ ስታየው እንዳላየ ሆኖ ምግብ መብላቱን ቀጠለ። ትንሿ ልጃቸው በድንጋጤ አለቀሰች። ሴቲቱ ልጇን ይዛ ወደ ክፍሏ ገባች። የባሏ ወንድም ግን ያለ ወንድሜ በዚህ ጥሩ ቤት ውስጥ መኖር አትችይም እያለ ከውጪ ጮህባት ነበር። ነገር ግን ቤቱ እርሷ ከመጋባቷ በፊት በገዛ ገንዘቧ የገዛችው እንደሆነና ከባሏ ጋር ምንም ግንኙነት እንደሌለው መላው ቤተሰቧ ያውቅም ነበር። በኋላም ባሏ መጥቶ አትከራከሪው፣ ዝም ብለሽ እለፊው አላት። እርሷ ግን በንዴት ተሞላች። ለዓመታት እለፊው በሚለው የባሏ ቃል ምክንያት ብዙ በደሎችን ታግሳለች። አሁን ግን መታገሷ በቃት። በዚያው ሌሊት ደላላ አነጋገረችና ቤቱን በአስቸኳይ ለመሸጥ ተስማማች። በማግስቱም ማንንም የማይፈራና ጉልበተኛ የሆነ ገዥ አግኝታ ውል ተፈራረመች። ወደ ቤት ስትመለስ ቤተሰቡ በሙሉ ለምን ዘገየሽ፣ ምግብ ስሪ ብለው ወረዱባት። እርሷ ግን አልሰማቻቸውም። ዕቃዋን ጠቅልላ ወደ ወላጆቿ ቤት ለመሄድ ተነሳች። በዚህ ጊዜ ባሏ ደነገጠና እንዳትሄድ ለመናት። አማቷና የባሏ ወንድም ግን ባሏን ደካማ ነህ ብለው ተሳለቁበት። እርሷን ግን ውጪ ከወጣሽ ደግሞ ተመልሰሽ አትምጪ ብለው አስፈራሯት። ቤቱን የማስተላለፍ ሂደቱ እንደተጠናቀቀ ልጇን ይዛ በቀጥታ ወደ ወላጆቿ ቤት ሄደች። በኋላም ለባሏ የፍቺ መልእክት ልካ ከዛም የሱን ስልክ ብሎክ አደረገችው። ባሏ ሙሉ በሙሉ ተረበሸ። አማቷና የባሏ ወንድም ግን ልታስፈራራ ብቻ ነው ምንም አታመጣም አሉት። የባሏ ወንድም እንዲያውም እንዲህ ያለች የማትታዘዝ ሚስት እንድትታዘዝ ጥቂት ድብደባ ያስፈልጋታል ብሎ ተሳለቀ። ባሏ አሁንም ምንም ሊቃወማቸው አልደፈረም። እንደተለመደው ወደ ሥራ ሄደ። እርሱ እንደወጣ ስግብግቡ የባሏ ወንድም የወንድሙን ሚስት ገፍቶ ወደ ዋናው መኝታ ክፍል ለመዛወር አሰበ። ልክ በዚያን ጊዜ የቤቱ ደውል ተደወለ። የወንድሙ ሚስት የተመለሰች መስሎት በሩን ሲከፍት ግን ያገኘው ጉልበተኛውን ሰው ከቡድኑ ጋር ነበር። ቤቱን ገዝተነዋል፣ አሁኑኑ ለቃችሁ ውጡ በማለት ጉልበተኛው አዘዛቸው።